እግዚአብሔር በሲኦል አለ የለም ለሚለው የቤተክርስቲያናችን ሊቃውንት አስተምሮ አለ። እግዚአብሔር በምልአቱ በሁሉ ነው፣ ረድኤቱ ግን በሲኦል የለም። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን የእግዚአብሔር ልጆች እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን የሉል እግዚአብሔር ፈጣሪያችን መድኃኔዓለም ስሙ የተመሰገነ ይሁን። ጥያቄዎች አሉ። የመጀመሪያው ጥያቄ እግዚአብሔር በሁሉም ቦታ አለ ካለን በሲኦልም ውስጥ አለ ወይ ማለት ነው የሚል ጥያቄ ተጠይቋል። እንደ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያናችን አስተምሮ እግዚአብሔር በሁሉም አለ ብላ ታስተምራለች። ይህም መጽሐፍ ቅዱስ ላይ በመዝሙር ነቢየ ጽድቅ ልበ አምላክ ቅዱስ ዳዊት መዝሙር 23 ቁጥር 6 ላይ እንዲህ ናት። ቁጥር 1 ላይ ለእግዚአብሔር ምድር በምላ ዓለምን ወኩሎሙ እንደነበሩ ውስጤታ፣ ምድርና መላዋ የእግዚአብሔር ናት በሁሉም በዓለም በውስጧም ያለው ብሎ ተናግሯል። ስለዚህ ቤተክርስቲያናችን አስተምሮ መሰረት ሲኦል የምንለው በስነ ፍጥረት ትምህርት ስንማር 5 ዓለማተ መሬት የሚባሉ አሉ። ስለዚህ ከዓለማተ መሬት ውስጥ አንዱ ሲኦል ነው። ብሔረ ሕያዋን፣ ብሔረ ብፁዓን፣ ገነት፣ እቺ ያለንባት ምድር መሬት ደግሞ እነዚህ ውስጥ ይቆጠራሉና ስለዚህ በዓለም ውስጥ ያለ ስለሆነ እንደ መኖር አለ። ግን ጥያቄው ከዚህ አንጻር አይመስለኝም። ሲኦል አለ ወይ የሚለውን ሲናገሩ ምድር እንደምንለው ለምሳሌ መሬት እንላለን። የመሬት አንዱ ክፍል ያው ሲኦል ነው። መሬት እንደምንለው መሬት ነው፣ ጭቃ ነው፣ ጨለማ የሆነ ቦታ፣ እሳት ያለበት ቦታ ለማለት ነው እንጂ ሲኦል ማለት በቁሙ ትርጉሙ ጨለማ ማለት ስለሆነ ማለት ነው። ስለዚህ ኢሳይያስ ነቢዩ ኢሳይያስ እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ሰማይኒ መንበሬ ወምድሪኒ መከየደ እገሬ ይላል። ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ናት ይላል መጽሐፍ ቅዱስና ምድር የእግሬ መረገጫ ናት ካለ በዛም ምድር አካል በሆነችው በሰማይም በምድርም እግዚአብሔር የመላ መሆኑን መጽሐፍ ቅዱስ ይነግረናል ማለት ነው። ግን በሲኦል ውስጥ ያለው እግዚአብሔር በረድኤቱ አይደለም ነው ዋናው የክርስቲያናችን አስተምሮ። በረድኤቱ አለ፣ በምልአቱ አለ፣ በረድኤቱ ግን የለችም። ረድኤቱ የምትኖረው እርሱ በወደደውና እርሱም በወደዱት ሁሉ ላይ ትኖራለች። እርሱ በወደዳቸው እርሱም በወደዱት ትኖራለች። ለዚህም ነው መዝሙረኛው ቅዱስ ዳዊት በመዝሙር 138 ቁጥር 8 ላይ እንዲህ ይላል፣ እመኒ አረግኩ ውስተ ሰማይ እየኒ አንተ ወእመኒ ወረድኩ ውስተ ቀላይ እየኒ ሀሎከ። ወደ ላይ ወደ ሰማይ በወጣ አንተ አለህ፣ ወደ ታች ወደ ጥልቁ በወርድም አንተ በዚያ አለህ ብሎ መዝሙረኛው ቅዱስ ዳዊት እንደነገረን በሁሉ እግዚአብሔር እንዳለ ወደ ጥልቁ ውስጥ ብንገባ እግዚአብሔር እንዳለ ይናገራል ማለት ነው። ስለዚህ እግዚአብሔር በሲኦል አለ የለም ለሚለው የቤተክርስቲያናችን ሊቃውንት አስተምሮ አለ፣ ግን በረድኤቱ የለም ነው አሁን ዋናው ቁም ነገሩ። ለዚህም ደግሞ መጽሐፍ እንዲህ ይላል መዝሙር 102 ቁጥር 28 ላይ መዝሙረ ዳዊት 102 ቁጥር 28 ላይ ውስተ ኩሉ በሐውርት በመለኮቱ ግዛቱ በዓለም ሁሉ ነው ይላል። ግዛቱ በዓለም ሁሉ ነው፣ የእግዚአብሔር አምላካችን ግዛቱ በዓለም ሁሉ ነው ይልና ስለ እግዚአብሔር በሁሉ እንዳለ ይናገራል። ስለዚህ በዓለም ሁሉ ከሆነ በዓለም ውስጥ ስላለች ሲኦል ዓለማት ከሚባሉት ሲኦልም አንዷ ስለሆነች ወይም ደግሞ በዓለም ውስጥ ያለች ስለሆነ እግዚአብሔር በዛ አለ። ነገር ግን በምሳሌ ስናየው ሲኦልን እንደ እስር ቤት እንያት፣ እግዚአብሔር እንደ ንጉሥ በግዛቱ በሁሉ ላይ ሰራዊቱን አሰራጭቶ በሁሉ ይገዛል ባለበት በሚያስተዳድረው። ምናልባት ምሳሌ ዘይሐጽጽ ቢሆንም እግዚአብሔር ሰራዊት ያለው ንጉሥ በሁሉ መምላት አይችልም፣ ሁሉም ማስተዳደር ይችላል። እሱ አንድ ቦታ ዙፋኑ ነው። እግዚአብሔር ግን በሁሉ አለ፣ እንደ ንጉሥ ነው። ሲኦል ግን እንደ እስር ቤት ነች። እስር ቤት ውስጥ ያሉ ታሳሪዎች በእስር በፍርድ በቅጣት ስር እንዳሉ ሆኖ ግን በንጉሱ ስርዓት ስር በንጉሱ እዝ ስር ናቸው ማለት ነው። ቤተመንግስት ያለ ሰው ደግሞ በአንጻሩ ደግሞ በምሕረቱ ስር ነው ያሉት። ስለዚህ ጻድቃን በቤተመንግስት እንዳሉ ሰዎች ሲኦል ድቦ ያሉ ኃጥአን የተፈረደባቸው ደግሞ በረድኤት ውስጥ የሌሉ ግን በእዙ ስር እንዳሉ በንጉሱ ስር ውስጥ እንዳሉ እንደዚህ ትመስላለች እና ቤተክርስቲያን ለዚህ መልሱ ይህ ነው። ስለዚህ እስር ቤቱን ገዢው አንድ ነው፣ በቤተ መንግስትም ያለው ገዢው አንድ ነው። ስለዚህ በሲኦልም ያሉትን የሚገዛቸው የሚያስተዳድራቸው እግዚአብሔር ነው፣ ግን በረድኤቱ የለም። ለዚህም ምናልባት
በሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ ስናይ አንድ ባለጸጋ እንደነበረ እና በሲኦል እሳት ተቃጥሎ እንደነበረ በረድኤቱ የያዛቸው እና አብርሃምን በአብርሃም እቅፍ ውስጥ ያለውን ደግሞ ያ ምስኪኑን አልዓዛርን ስንመለከት በዛ ውስጥ ሆኖ ረድኤቱ ስላልከለላቸው ሲኦል ውስጥ ሆኖ እሳቱ አቃጠለኝ እንዳለ በእግዚአብሔር ረድኤት ስርና በአብርሃም ኪዳን እቅፍ ስር የነበረው አልዓዛር ደግሞ የእግዚአብሔር እጅ ጻድቃንስ ውስጥ ወደ እግዚአብሔር እንደሚለው ሶሎሞን በእግዚአብሔር እጅ እንደነበሩ ይናገራል። ስለዚህ ሲኦል የምንለው የምድር አካል ነው። ነገር ግን እግዚአብሔር በረድኤቱ የማይገለጥበት ቦታ ነው። ከዚህ አንጻር አንድ ምሳሌ እናገርና አልጨርስም። እግዚአብሔር በሁሉ አለ ሲባል ኃጢአት በሚሰራበት ቦታ ሁሉ አለ ወይ? አለ። ኃጢአተኞች ባሉበት ቦታ አለ ወይ? አለ። በዚህ ውዳሴ ማርያማችን እንደሚገልጸው ባለወት ብዚት ኃጢአት በየትበዝ ጸጋ እግዚአብሔር፣ ብዙ ኃጢአት ባለበት ቦታ የእግዚአብሔር ጸጋ ትበዛለች ይላል መጽሐፍ። ነገር ግን ኃጢአተኞች ባሉበት አለ ማለት እግዚአብሔር የኃጢአቱ አካል ነው ማለት አይደለም። ሎቱ ስብሐት ምን ማለት ነው? ፀሐይ ብርሃኗን ለሁሉ ትሰጣለች። ዛፍ ላይ ብርሃኗን ታወጣለች። ዛፉ በሕይወት እስካለ ከፀሐይ ብርሃን ይጠቀማል። ያን ዛፍ በምሳር ብንቆርጠው ግን ዛፉ ተቆርጦ ሲወድቅ በተቆረጠበት መጠን ተቆርጦ ሲወድቅ ብርሃኑ አብሮ አይቆረጥም። ሰውም በጽድቅ እስካለ ድረስ በመልካም ጎዳና እስካለ ድረስ እግዚአብሔር በረድኤቱ ከሱ ጋር ይሆናል። በኃጢአት ሲወድቅ ግን ራሱን ችሎ ነው የሚወድቀው እንጂ እግዚአብሔርን እሱ ጋር ያለውን እግዚአብሔር ይዞ እንደማይወድቅ ይህንን ሊያወቅ ይገባልና በዚህ ምክንያት እግዚአብሔር በሁሉ አለ። በሲኦልም ያሉት ከዛ አንጻር ይታያል። በዚህ ምክንያት ቤተክርስቲያናችን እንደዚህ ብላ ታስተምራለች ማለት ነው።